ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሌሎች እንዲው ጤና ይስጥልኝ ብያለሁ ዛሬ ማሳያችሁ እንደባለፈው ያው ላልገባችሁ ማለት ነው ዱ ነው ዱ ሴም ያላችሁ ወደ ኢትዮጵያ ለመደወል ለምትፈልጉ ልጆች በ5 ካርድ ነው ሁላችንም እንደውል ያው ይሄን ማታውቁ ካላችሁ ለጓደኞቻችሁ ሼር አድርጉ እንዲደርስላቸው እና በ10 ድርሃም 30 ደቂቃ በ20 ድርሃም 60 ደቂቃ በ40 ድርሃም 120 ደቂቃ ማውራት ከፈለጋችሁ ይሄን ሲስተም ተጠቀሙ ዱ ለምሳሌ ላሳያችሁ አሁን እኔ ካርዴ ስንት ነው ያለኝ ይሄው አንየው አብረን 6 ብር አለኝ ማነው 11 ብር አለኝ 11 ብር ይሄው 11 ብር ይታያችኋል እቻለችኝ አሁን መጀመሪያ ላይ ምን ታረጋላችሁ ኮኮብ 11 ከዛ ኮኮም ከዛ 100 ታረጉና እዛ መሰላል ታረጋላችሁ ይሄ ቅድሙ ነው የመጣ እነዚህ ኦኬ ትላላችሁ ኦኬ ካላችሁ በኋላ ሁለት ቁጥር ነው የምትጫኑሹ ውዶቼ ሁለት ቁጥር ሁለት ቁጥር ታረጉና እዚህ ላይ ኦኬ ትሉታላችሁ ይሄ ሙዋፈቅ ማለት ያኔ ተስማምቻለሁ ማለት ነው እንደዚህ ካረጋችሁ ከጨረሳችሁ በኋላ አንዴ ግን ይሄን ነገር ከሞላችሁት ለሌላ ጊዜ ይሄን መሙላት አይተጠበቅባችሁም ቢስሚላህ ሹሃዳ ሌላ ጊዜ ቀጥታ ካርዱን ካስገባችሁ ይሄን አሁን ማሳያችሁ ነው የምታረጉ ያኔ አንዴ በቃ ከፍቷል ያኔ ተስማምታችኋል በዚህ ነገር ከዛ ቀጥላችሁ የምታረጉ ነጅማ 135 ከዛ መሰላል ከዛላችሁ እንደዚህ ታረጋላችሁ አሁን እኔ ለሞላ ነው ማሳያችሁ ማለት ነው ከዛ አንድ ቁጥር ታረጋላችሁ ከዛ ቦይስ የሚለው ላይ 4 ቁጥር ነካለው 4 ቁጥር ታረጋላችሁ ሴንድ ትሉታላችሁ እርሳል ማለት ነው ባዕዴን አሁንም አንድ ቁጥር ታረጋላችሁ እዚህ ቀጥሎ ማለት ነው አሁንም እዚህ በኋላ ደግሞ አንድ ቁጥር ታረጋላችሁ ከዛ እዚህ ላይ ይሄው ብር ያስመርጣችኋል በ10 ድርሃም ነው በ20 ድርሃም ነው በ30 ድርሃም ነው እያረጋችሁ የምትፈልጉትን ያክል ተመርጣላችሁ ማለት ነው እኔ አሁን በ10 ብር ነው የምፈልግ እንዳያችሁት 11 ብር ነው ያለችኝ አንድ ቁጥር እጫናለሁ ከዛ እርሳል አረጋለሁ ይሄው እርሳል አደረኩኝ ከዛ አሁንም አንድ እጫናለሁ አንድ እጫንና አሁንም እርሳል ትሉታላችሁ አሁንም ደግሞ እንደገና እርሳል ታረቁና ይሄው ሜሴጅ ይሄው እዚህ ላይ ተስማምቻለሁ ብላችሁ ሙዋፈቅ አይዋ ሙዋፈቅ ይሄው ሜሴጅ መጣልኝ ይታያችኋል ሜሴጁ የታቦቱ ሄደ ይሄው ሜሴጅ ይታያችኋል አይደለ ይሄው 30 ደቂቃ ሰጥቶኛል ለቀተም በተፈዓል 30 ደቂቃ ምናምን እንዴት ነው በአረበኛ ነው ዝም ብዬ እንትምለው በአማርኛ ልበለው ይሄው በ10 ብር 30 ደቂቃ ተሰጥቶሻል እያለኝ ነው ይሄው ተሰጥቶኛል ማለት ነው አሁን ካላስ ቀጥታ እዚህ ወጥቼ የሚጠበቅብኝ ቀጥታ መፈልገው ቁጥር 0025 19 18 ምናምን አርጋችሁ መደወል ነው የምትፈልጉትን ቁጥር ቀጥታ ማለት ነው ከዚህ አሁን እንደዚህ እንውጣና እንትን ልደውል ሽስማ ካርዳችን እንየው በጣም እየፈጠንኩ ነው ግን ይቀርታ ደቂቃው እንዳይበዛ ብዬ ነው እሺ ሶሪ ያ ጀማዓ እንደዚህ ታረጉና አሁን ብሩን እንየው መውሰዱን አለመውሰዱን ቼክ ለማድረግ ያያችሁት አይደለ ቅድም 11 ብር ነበር 10 አንዲት ብር ነጥብ ከ50 ሳንቲም ተሳዘን እቺ ቀርታለች ማለት ነው ከዛ ኦኬ ቀጥታ የሚጠብቃችሁ በዚህ በኋላ እንዲያረጋችሁ ለምን ሲባልኛ ምስኪኖች የመዳም ቀመሞችዬ ለምን ወራችን ናፍቆታችን ሳይጨርስ በ5 ካርድ እየገዛን አሉ እንደተተተ ብለን ሳንጨቻው ሳንል ከጆሮአችን ላይ ቀጭ የሚያረጋው ነገርስ አሁን እቺ መፍትሄን ተጠቀሙ ተብለን መጥቶልናል በረካ ይሁኑ ሹሃዳ ካላሳየሁት እኮ እና እንደዚህ ያርጋችሁ በዚህ መሰረት ተጠቀሙ እህቶቼ እንዲሁ ለጓደኞቻችሁ ደግሞ ሼር አድርጉላቸው በዚህ መንገድ ይጠቀሙ በ10 ብር 20 በ20 ብር 60 ደቂቃ ዘና ፈታ ይላሉ መቼም የኛ ገበስ እንደውቱቱቱ ነው መቼም ወሬው ያልቅብን እና የናፍቆት ምንም ስላለ እንዲያርጋችሁ ተጠቀሙ ሽክራን ስላዳመጣችሁኛ ሐባይብ ያ ሄሉ